ሰላም ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። እንደምን ቆያችሁ? እንዴት ከረማችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይብዛ ማለት ወዳለሁ። እንግዲህ ያው ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ደግሞ ላይክ እያደረጋችሁ ኮሜንት እያደረጋችሁ ለሌሎቹ መረጃ እንዲደርስ እንድታረጉልኝ ሲል በትህትና እጠይቃለሁ ማለት ነው። እንደምታወቀው አንድ ወር ከዛ በፊት ስለ ኢትዮጵያ ፓስፖርት አውርቼ ነበረና ዛሬም በዚህ በፓስፖርት ዙሪያ ነው የምናገረው ማለት ነው። ያው እንዳልኳችሁ እኔ ፓስፖርት እጄ ነው ያሳደስኩት ብያችሁ ነግራችሁ ነበረ ማለት ነው። እና ብዙዎቻችሁ ግን ስንት ፎቶ ነው የሚያስፈልገው ብላችሁ ጠይቃችሁ ነበረ እና እውነት ለመናገር አንድ 3 ወር እንደዛ ይሆናል ፎቶ 4 ወር 5 ወር ይሆናል ፎቶውን የሰጠውበት ጊዜ ረስቼዋለሁ። ፎቶን 1 ይሁን 2 ይሁን ስንት እንደሚያስፈልገው ረስቼዋለሁ ማለት ነው። ነገር ግን እናንተ ስትሄዱ ያው ፎቶ ቤት ስትሄዱ 8 ፎቶ ስለሆነ የምትነሱት ከይዛችሁ ሄዳችሁ ይመልስላችኋል። ከዛም በኋላ ግን የምነሱ የሚፈልጉትን ይወስዳሉ ማለት ነው። ነገር ግን ምንድነው ፎቶ ከፊት ለፊት ለፓስፖርት ብላችሁ መነሳት አለባችሁ። ይዘን ሄድን እኮ መለሱን፣ ለምንድነው ምን አይነት ፎቶ ነው የምንነሳ ያላችሁ ማለት እናንተ ፎቶ ቤት ስትሄዱ ራሳቸው ዋለ ፎቶ ቤቶቹ ለመታወቂያ ለቪዛ ለዚህ ሀገር ታውቃላችሁ ቪዛ ሲሰራ ለምሳሌ አሁን ለቪዛ የሚሰሩ ፎቶዎች እና ለእንትኖች የሚሰሩ የተለያዩ ናቸው ማለት ነው። እኔ አሁን ሌላ ሀገር የወጣሁበት እዚህ ጋር የኢጅፕት ነው የቱርክ ሀገር ነው ቪዛ ነው ያለው። ሁሉም የተለያየ አይነት እንትን አለው ማለት ነው። ማለት ምክንያቱም በፊት እዚህ ላይ ነበር የሚመታው በነገራችን ላይ አሁን ላይ ግን ማለት ፎቶ ተነስተን ኤምባሲ ሄደን ኤምባሲ ነበረ። ለምሳሌ አሁን የባህሬን የሚሄድ ከሆነ የባህሬን ኤምባሲ ነበረ ይሄንን የሚመታልኝ ማለት ነው። አሁን ላይ ግን ያ ቀርተዋል። በነገራችን ላይ ያ ነገር ቀርተዋል። ፎቶ መነሳቱም ቀርተዋል፣ ምኑም ቀርተዋል ማለት ነው። ቀጥታ እናንተ ትኬታቸውን ያዘጋጃሉ አሰሪዎቻችን። እኔ እንደዛ ነው እንግዲህ ባለፈው ወደ ጆርዳንም ስንሄድ ምንድነው ፎቶ ብቻ ነው እዚህ ጋር ይኸው ለብዙ ቪዛ ይላል እዚህ ጋር የተመታ ማለት ነው። ከዚህ በፊት የተመቱት ናቸው እነዚህ። ይሄም በፎቶ የተሰራ ቪዛ ነው እንደማሳያችሁ ማለት ነው። ነገር ግን ምንድነው አሁን ሄዶ እዛ ከሄድኩ ጆርዳን ከደረስኩኝ በኋላ አየር መንገድ ያው ቪዛ እዛው ላይ ነው የሚመቱት ወዳው ማለት ነው እንጂ ፎቶ ምናምን እዛው ፎቶ ትነሳላችሁ። ፎቶ ከተነሳችሁ በኋላ እዛው ቪዛውን ይመቱላችኋል ፓስፖርታችሁ ላይ ማለት ነው። ስለዚህ እዚህ አሁን ቀርቷል። ይሄም ለማለት የፈለኩት ለምንድነው የዚህ ደግሞ አሁን እናንተ ፎቶ ቤት ስትሄዱ ገብታችኋል። ፎቶ ቤት ስትሄዱ ለምንድነው የምትሉት ለፓስፖርት ፎቶ ነው ስትሉት ራሳቸው በየትኛውም ቋንቋ ስትሉ ለምን እንደምትፈልጉት ስላችሁ ለፓስፖርት ነው ስትሏቸው ራሳቸው እነሱ ያነሳቸዋል ማለት ነው። ከጀርባ ነጭ ምናምን ማለት አሁን ለምሳሌ የዚህ ሀገር መታወቂያ ለማውጣት ለቪዛ እያንዳንዱ የራሳቸው ከለራ አላቸው ከኋላቸው ማለት ነው። ስለዚህ በዛ መልኩ መጠቀም ትችላላችሁ። እና ዋንኛው ጥያቄ ግን የሆነው ምንድነው ኦንላይን ፓስፖርት እድሳት የለም ወይ ኩዌት ውስጥ ያላችሁኝ ያላችሁ ማለት ነው። እንግዲህ እኔ የማውቀው ነው የምነግራችሁ ማለት ነው። የማውቀው ነው የምነግራችሁ። ለምንድነው በፊት በኮሮና ወቅት ላይ እህቴ አንድ ጊዜ አሳድሳለች በኦንላይን ማለት ነው። በኦንላይን አሳድሰዋለች። በ3 ወር በ2 ወር ነበር የመጣው እና ይሄኛውን ፓስፖርቴን እኔ አሁን ባለፈው ወስጄ ያሳየዋችሁን ፓስፖርት ለማደስ ይሄኛውን ለማደስ ማለት ነው። ይሄን ለማደስ ይሄን ፓስፖርት ለማደስ ጠይቄ ነበረ ልጁን ማለት ነው። ማንን ባለፈው ለእህቴ ያደሰን ለምን ቶሎ እንዲመጣ ስለሚፈልግ ብር ጨምሬም እንኳን ቢሆን ቶሎ እንዲያድሱና እንዲያመጡልሽ ልጠይቅ አለች እና ሴትዮዋ ጋር ስልኩ ስለነበረው እንዳጋጣሚ ደውላ ሴትዮ ጠይቃ ነበር ማለት ነው። ስትጠይቀው ምንድነው ታድሳለ አይደል? አይ እኔ አሁን እድሳት ላይ ቀርቷል ኤምባሲ ነው የሚያድሰው ነው ያለ ማለት ነው። ኤምባሲ ነው የሚያድሰው። ኤምባሲ ትሄድና 71 ብር እንደዛ ይዛ ትሄድና ከዛም በኋላ ፓስፖርቷን ትሰጣለች በወሩ ይመጣላታል ብሎ ልጁ መለሰን ማለት ነው። ስለዚህ ምንድነው ከዚህ የምረዳው እኔ ኩዌት ውስጥ ኦንላይን
ፓስፖርት እድሳት የለም ማለት ነው። ስለዚህ ገንዘባችሁን እንዳትበሉ። አንዳንድ አጭበርባሪዎች በዚህ በቴሌግራም ቁጥር በሌለው እንትን ምንድነው ቴሌግራም ይመጡና ፓስፖርት እድሳት አለን፣ በየፌስቡክ ፓስፖርት እናድሳለን፣ አስቸኳይ ፓስፖርት እናወጣለን የሚሉ ብዙ ነገሮች ብዙ ጽሁፎችን እናያለን ማለት ነው። ነገር ግን እዚህ ኩዌት ውስጥ መረጃው እንዳለኛ እንደተረዳው ከሆነ ኦንላይን ፓስፖርት እድሳት ኩዌት ውስጥ የለም። ሌላ ሀገር ሊኖር ይችላል እያየንም ስላለ ማለት ነው። ነገር ግን ኩዌት ውስጥ ኦንላይን እድሳት የለም። የት ሄዳችሁ ነው የምታድሱት? ራሱ ኤምባሲ ሄዳችሁ ክፍያውን ፈጽማችሁ ደረሰኛችሁን እዚሁ ቀሪ አሮጌው ፓስፖርታችሁ ላይ ይመጣል። ደረሰኙን እንግዲህ ሳትጥሉ ከነደረሰኙ ወስዳችሁ ምን ታደርጋላችሁ? ፓስፖርታችሁን ትሰጣላችሁ፣ አዲሱን ፓስፖርታችሁን ትወስዳላችሁ ማለት ነው። ስለዚህ የጠየቃችሁን ጥያቄ በሚገባ እንደተመለሰ ባለሙሉ ተስፋ ነኝ ማለት ነው። እና ስለዚህ ምንም አይነት ኦንላይን እድሳት በኩዌት ውስጥ እንደሌለ እንድትረዱ ፈልጋለሁ። ለምን ሰዎች በቃ ማለት ዛሬ አሁን ሰው ቤት መንገድ ብር ላግኝ ነው ብሎ ማለት ነው። ምን አጭበርብሬ ማለት ምን ሰርቼ ገቢ ላግኝ ሳይሆን ምን አጭበርብሬ ቤት መንገድ ብር ላግኝ፣ ማንን ላጭበርብር በቃ ማለት የማጭበርበር ዘዴውን ስጠኝ፣ እውቀቱን ስጠኝ እያለ እየጸለየ የምነሳ ነው የሚመስለኝ አሁን ላይ ትውልድ ራሱ ማለት ነው። ስለዚህ ራሳቸውን ከዚህ ነገር ጠብቁ ማለት ነው። ታዲያ እንዴት ነው እኛ ሄደን ማሳደስ የምንችለው ካላችሁ ማንንም መላክ አይጠበቅባችሁም። ብትልኩም ደግሞ ፓስፖርታችሁ ተቀባይነት የለውም። ራሳችሁ ናችሁ መሄድ ያለባችሁ። አወር አሰሪዎቻችሁ ካሉ አሰሪዎቻችሁ ይዟችሁ ይሄዳል። ሹፌር ካለም ደግሞ ሹፌሮች ይዟችሁ ይሄዳል። እናንተ ብቻ ናችሁ የምትገቡት። ሌላ ሰው መግባት አይችልም ማለት ነው። ሌሎች ተከትሏቸው የሚገቡት ሰዎች የሉም። ራሷ ባለ ጉዳዩ ብቻ ነች የምትገባ ማለት ነው። ስለዚህ ራሳቸው አሰሪዎቻችሁ ይዛቸው ሄዶ ብሩን ከፍሎ የሚያሳድሱላችሁ ከፍሎ ያሳድሱላችኋል። ደግሞ እናንተ የምትከፍሉትም 71 ብር ነው። 75 ብር ይዛችሁ ሂዱ። በዛ መንገድ ፓስፖርታችሁን አድሳችሁ በአጭር ወር ወይንም ደግሞ በአንድ ወር ጊዜ ውስጥ ፓስፖርታችሁን እጃችሁ ማስገባት ትችላላችሁ ማለት ነው። ያለ ምንም ነገር ዝም ሰርች ብታረጉ ጎግል ላይ የኢትዮጵያ ኤምባሲ በኩዌት ብላችሁ ሰርች ብታረጉ ጎግል ላይ አቅጣጫውን እንዲሁም ደግሞ ሎኬሽኑን ይሰጣችኋል። ቀጥ ብላችሁ ሄዳችሁ ማደስ ትችላላችሁ ያለ ምንም ወጪ ያለ ምንም ደግሞ ስጋት ማለት ነው። ምክንያቱም ፓስፖርታችሁ ኤምባሲ ከሆነ የምታሳድሱት የሚያሰጋችሁ የሚያስፈራችሁ ነገር ምንም ነገር የለም ማለት ነው። እውነቱ ለመናገር እኔ ኦንላይን አለ ቢባልም ራሱ እኔ ለሴትዮዋ ነግራት ነበር በዛን ሰዓት እኔ ኦንላይን ማሳደስ አልፈልግም ፓስፖርት ቢጠፋብኝ ብያታለሁ ማለት ነው። ስለዚህ ምንም አይነት ስጋት ሳይኖራችሁ ብራችሁን ከፍላችሁ ወይም በወር ከ15 ቀን ያው የፌስቡክ ገጻቸው ላይ ገብታችሁ ማለት ትችላላችሁ፣ ይለጠፋል። ሄዳችሁ ፓስፖርታችሁ ማውሰድ ትችላላችሁ ማለት ነው። ይህንን ነው እንግዲህ የሚመስለው ዛሬ ይዤላችሁ የቀረብኩት። የጠየቃችሁን ጥያቄ እንግዲህ በሚገባ እንደመለስኩላችሁ ባለሙሉ ተስፋ ነኝ። ውድ ቤተሰቦችም ሌሎችም ጥያቄ ካላችሁ የጠየቃችሁኝም አለ። ትንሽ ያው ፈተና ጊዜ ስለሆነ በዛ ነው የጠፋሁት። እያንዳንዱን ጥያቄ ይዤ ለመምጣት እንግዲህ እጥራለሁ ማለት ነው። እገባለሁ፣ ሰራለሁ ቪዲዮ ማለት ነው። ቪዲዮ ሰራለሁ እና ደግሞ የውላችሁ ኩዌት ተከፈተው ብላችሁ ጥያቄ እንዳታቀርቡ። ኩዌት አልተከፈተችም ማለት ነው። ማለት ብዙ ሰዎች ቪዲዮ በለቀቁ ተከፈተ እንዴ እንትሉ ስላላችሁ አልተከፈተም ማለት ነው። እና ይህንን ነው የሚመስለው። የዛሬ ቪዲዮ በዚህ ጨርሳለሁ ማለት ነው። ውድ ቤተሰብ በጣም ነው የምወዳችሁ ማከብራችሁ፣ ለምታበረታቱኝ እንዲሁም ደግሞ በዚህ ያው አብረን የምንለቀቁ ቪዲዮዎች ስለምትመለከቱ እጅግ አድርጌ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ። ሌሎችም ጥያቄዎች ካላችሁ ያው ኮሜንት ላስቀምጡልኝ። ጥያቄያችሁ መልስ ይዤላችሁ እመጣለሁ። ወዳችኋለሁ። መልካም ጊዜ